ወይኔ ስልኬን ረሳሁት። አይ እንደው እንዲሁ ሲመላለስ ሊውል የማይረሳው ምኑን ይሆን? ትንሽ እኮ ቢረጋጋ ይፈጥን ነበረ፣ ቶሎ ይደርስ ነበረ። ማሰብ ቀረ። ኧረ በፈጣሪ አሁን ደግሞ ቦርሳዬን ረስቼው መጣሁ። እስኪ ቆይ አትጣደፍ እንዴ! ምን ያስቸኩልሃል? እንደው ምንድነው እንዲህ ያጣደፈ? አይነ ሁሉ በጣም አጣዳፊ ጉዳይ ስለነበረኝ ነው እኮ። ስለቸኮልክ እኮ ታዲያ አትፈጥንም። ቀስ ብለህ አስበህ ነገሮችን ስታደርግ ነው ቶሎ መድረስ የምችለው። አስቸኳይ ጉዳይ ማለት እኮ አንተ ያባከንከው ጊዜ ነው እንጂ ጉዳዩ አስቸኳይ ሆኖ አይደለም። ይኸውልህ ጉዳዩ የሚፈልገው አንተ በቦታውና በሰዓቱ መድረስህን ነው አይደል? አዎ ልክ ነህ አንተ። ቆይ አይነ ሁሉ አትጣደፍ፣ ይረፍድብሃል እኮ ነው የምልህ። እንዴ አንተ በቸኮልክ ቁጥር እየዘገየህ ነው የምትሄደው። ጊዜ በመቸኮል አይቆጠብም፣ በአግባቡ በመጠቀም እንጂ። አልችልም አይነ ሁሉ አሁን ማውራት አልችልም። እስኪ ሂድ። አሁንም ደግሞ ሌላ ነገር ረስተህ ስትመጣ ይሄለ እስኪ ያልከው ይሁን። ግን እኮ አሁንም የረሳኸው ነገር አለ። ምን እንዴ? ይሄን ሁለት አይነት ጫማ ለብሰህ ልትሄድ ነው? ጫማህን ረስተዋል። ኧረ በፈጣሪ ዛሬ ምንድን ነው የሆንኩት? ግድ የለህም ማስሬ፣ ተረጋጋ። ይኸውልህ ማስሬ፣ አሁንም ለመፍጠን በሞከርክ ቁጥር እየዘገየህ ነው፣ ጊዜህን እየበላኸው ነው። ጊዜ በአግባቡ በመጠቀም እንጂ በመጣደፍ አይቆጠብም። ፈጥነን የምናተርፈው ነገር የለም። አሁንም ቢሆን ተረጋጋ። ቆይ ግድ የለህም፣ ቀስ በል። ወደ ጉዳይህ ለመሄድ የሚያስፈልግህን አስብ። እሱንም በአግባቡ ቁጭ ብለህ ጻፈው። ከጻፍክም በኋላ መያዝህን አረጋግጥ። ይህን ካረክ አንድም ነገር ሳትስት በሰዓትህ ሁሉን ማድረግ ትችላለህ። አለበለዚያ ግን እንዲሁ የምትይዘውን የምትጨብጠውን ሳታውቅ ጉዳይ አለኝ ብለህ ከፍ ዝቅ ብትል አትደርስም። ይነዋት አንተ ልክ ነህ። አይ ተው እኔ ያልም አታብዛው። እንዲህም ከዘገየህ ደግሞ ጊዜ ይቀድመሃል። ኧረ አይነ ሁሉ መዘግየትም መፍጠንም ልክ ካልሆነ የትኛው ነው ልክ? እንግዲያውስ ትክክለኛው ዕውቀት ይሄ ነው፣ መጠንን ማወቅ። አየህ ጊዜ ማለት መጠን ሲሆን ጊዜን በአግባቡ መጠቀም ደግሞ መጠንን ማወቅ ነው። እኔም ያልኩህ ደግሞ ማሰብህን እንጂ እንዲህ የምትሄድበትን አይደለም። አንተ በትክክል አስበህ በትክክለኛው ሰዓት ብትሮጥም እኮ ያኔ በአግባቡ መጠቀም ነው። የምታደርገውን አስበህ ወቀው፣ ቀድመ ስለሚሆነው አሁን በሐሳብህ ወቀው ለማለት ነው። መዘግየት እንዴት ነው? መፍጠን እስካልከኝ ደግሞ ግድ የለም አስበህ ድረስበት። ለየትኛው ጉዳይ የትኛው ጊዜ ሊበቃ እንደሚችል ቁጭ ብለህ አስበህ ድረስበት። መጀመሪያ አስብ፣ ከዚያም እሱንም በተገቢው ጊዜ አድርግ።